ከኋላዬ ማን ያለው? ወይኔ ጉዴ! ስፖርት ሰሪ ነው ወይስ ጭራቅ ነው? ወይኔ ከነገ ጀምሮማ ክብደት መቀነስ አለብኝ። እንደዚህ ሆኜ እንዴት ነው የምሮጠው? ወይኔ ማን እንደዚህ የምታሯሩጠኝ? ለምን ፈለከኝ? በህልሜ ነው እንዴ? ወይኔ ማነው ደግሞ በጧት የሚያንኳኳብኝ? ደህና ደርሽ ሶኒያ? ዞያ እባክሽ አንቺ ነሽ እንዴ? ምንድነው ከውሻ ጋር የምመጪው? የውሻ ወደዛው ሰጂልኝ። በርፊን እዛው ውስጥ ቀንጠሽ ነው ግቢ። አንቺ እዛው ይሁን እንዳይገባ ቤቴ። አሊያ ሰላም እኮ እያለሽ ነው ቡችዬ። ዞያ መግባት ትቻለሽ፣ ውሻውን ግን እዛው በሩ ላይ አስቀምጪ። አሊያ ውሻው ግን አዝኖብሻል። እኔ በህልሜ የሆነ ነገር ሲያሯሩጠኝ አይቻለሁ። እኔ ውሻ የሚባል ነገር አልፈልግም። ተመልከቺ አሊያ፣ ከምርመራ ክፍል ነው ደብዳቤ የተላከው። ጎዳና ላይ ያሉ ውሾች በሙሉ ጠፍተዋል። በአንድ ምሽት ብቻ 12 ውሾች ጠፍተዋል። በውሻ ኬዝ ከሆነ እኔ እኮ ግን ውሻ እፈራለሁ። እሺ ችግሩን እንፈታዋለን። በአንድ ጊዜ የተጠረጠሩትን ውሾች በሙሉ እናመጣቸዋለን። መርፌን ይዘነው መምጣት እንችላለን። እሺ ግን ከኔ 5 እርምጃ ወደ ኋላ መሄድ አለበት። እዚህ ጋር 3 ውሾች ሁሉ ጊዜ ይበሉ ነበር፣ ነገር ግን ማታ ጠፍተዋል። እዚህ አካባቢ በደንብ ተመልከቱ። እንዴት ነው 3 ውሾች በአንድ ጊዜ እዚህ አካባቢ ሊጠፉት ይቻሉ? የወዳደቁ ብስኩቶች አሉ። ምናልባትም እነዚህን ብስኩቶች ውሾቹ አሽትተው ተከትለው ሊሆን ይችላል። በትክክል ውሾቹ ዝም ብለው ሊጠፉ አይችልም። ውሾቹን ያታለላቸው አንድ ሰው አለ ማለት ነው። ውሻውም ብስኩቱን እያሸተተ መሄድ ጀመረ። አሊያ ተመልከቺ፣ ይሄ ጥቁር ድንጋይ ዶሮ ሸት። አሊያም ዞር ስትል ግድግዳው ላይ የተለጠፈ ፖስተር አየች። ይህ ፖስተር ግን ትክክለኛ ነው ወይስ ማታለያ ነው? ይህ የውሸት ፖስተር ነው፣ ምክንያቱም ትክክለኛ ፖስተር ከላይ የኤንጂኦ ምልክት አለበት። ይሄ ግን ምንም ምልክቶች እንኳን የሉትም። በትክክል አንድ ሰው ውሾችን እያጭበረበረ ይወስዳል ማለት ነው። በመሃል በርፊ እየጮኸ ስለነበረ በርፊ የትክክለኛውን የነሱን ሽታ እያሸተተ መሄድ ጀምሯል። አሊያ፣ ዞያና በርፊም የጎማውን ምልክት ተከትለው መጓዝ ጀመሩ። አሊያ፣ በእነዚህ 2 መንገዶች መሃል አንደኛው በጎማ ምልክት ያለበት ነው። በዛ መንገድ መጓዝ እንችላለን። አይደለም፣ በሱ በኩል አልሄዱም። የጎማ ምልክት ባለበት አይደለም። ግን እኮ አሊያ፣ የጎማ ምልክት ያለው በዚህኛው መንገድ ነው። አይደለም፣ የቫን ምልክቱን ጎማ በሄደበት አስመስለው አውቀው ነው እንደዚህ ያደረጉት። እንደዛ መሸወድ አይችሉም እኛን። አየሽ፣ ውሻው ራሱ እኔ ባልኩት መንገድ ነው የሮጠው ብለው ሁለቱም ተከታትለው ሮጡ። አሊያ፣ እዚህ ነው ውሾቹ እንዳለ ያሉት። ይኸው ቤቱን አግኝተነዋል። አዎ፣ ግን እንዴት እንገባለን? በሩ እኮ ቁልፍ ነው። አሊያ፣ ቁልፉ ግን አዲስ ይመስላል፣ የድሮ አይደለም። ሰንሰለቱ የቆየ ነው፣ ነገር ግን ቁልፉ አዲስ። ስለዚህ የውሾቹ አጋችም እዚህ ነው ያለው። ዞያ፣ ጎበዝ ዞያ። አሊያ፣ ቁልፉ መገንጠል አይጠበቅብንም። እዛ ጋር መስታወት አለ፣ በመስታወት በኩል ማየት እንችላለን። በመስኮት በኩል ተንጠልጥሎ ሲያዩ እንዳለ ውሾች ታግተዋል። ይህን ነገር ማስቆም አለብን። እነዚህን ምርጥ ውሾችን ወስጄ ፎቶ አንስቼ እስኪ እልከዋለሁ። ኦንላይን ላይ እሸጣቸዋለሁ። ትንሽ አያፍርም? እነዚህ ምስኪን ውሾች ለመጠቀም ያደርጋቸዋል። ማነው ቻለው? ወይኔ አጋቹ አየኝ መሰለኝ። ጎንበስ በሉ። እቅድ ማውጣት አለብን። እንዴት ነው እነዚህ ውሾች ገብተን ምናስመልጣቸው? ማነው ቻለው? የውሻ ደግሞ ከየት የመጣው? ምርጥ ትክክል የሆነ ውሻ ይመስላል። ይህንንም ቢወሰዱ መሰለኝ። የውሻዬን ጫፉን እንዳትነካው። ይኸውልህ ከበርፊ ራቅ፣ ነግሬሃለሁ። እናንተ 2 ሕፃናቶች መሃል ታስቆሚያችሁም? አሊያ፣ ተከታዩ እንዳያመልጠን። የውሾቹ አጋችም መኪናውን አስነስቶት መሄድ ጀመረ። ነገር ግን መኪናው ላይ የተቋጠረ ገመድ ነበርና ገመዱ ክፍት ብሎ ውሾቹ በሙሉ ወጡ። የውሾቹ አጋቾችም አምልጦ ሊሮጥ ሲል ተከተሉት። ውሻውም አጋቾቹን በሚያሯሩጡበት ሰዓት ቶሎ ብለው የታሰሩትን ሌሎች በሙሉ ውሾች አስወጧቸው። ወዲያውኑ አሊያ ለፖሊሱ ደውላ ጠራችው። ከዛ በኋላ አጋቹ
ተያዘ። ውሾቹም ተለቀቁ። በርፊ ጀግና እኮ ነህ። እና በህልሜ ስታሯሩጠኝ የነበርከው አንተ ውሻ ነህ እንዴ? በርፊዬ እውይ